እሺ ተመልካቾቻችን እንደምን አላችሁ? አጌን ዮሐንስ ነኝ። በኤርትራና በኤርትራ ጉዳይ ነው እያወራሁኝ የምገኘው። ስለዚህ ታሪኩን ከአክሱም ጀምሮ ዛግዌ፣ ቀጥሎ ሶሎሞኒክስ፣ ቀጥሎ ዘመነ መሳፍንት ደን የአጼ ቴዎድሮስ የነበረውን በኤርትራ ላይ የነበረውን ኢምፓክት አይተናል። አሁን ሞር ኢምፖርታንት ሞር ላይክ አሁን ስላለው ፖለቲካ ክሎዝ የሆኑ ቶፒኮች ደግሞ አሁን ይጀምራሉ ማለት ነው። እሱም ከአጼ ዮሐንስ ንግስና በኋላ ነው። ኦኬ። አጼ ዮሐንስ እንግዲህ እንደ አውሮፓውያን አቆጣጠር በ1872 በትግራይ አክሱም ራሳቸውን ንጉሠ ነገሥት ብለው ሰየሙ፣ ነገሱ። ደን ዋና ከተማቸው የነበረችው በወቅቱ የአጼ ቴዎድሮስ ከተማ የነበረችው ደብረ ታቦር ነች። ግን ደብረ ታቦር ላይ ይጠቀሙባት ነበረ። አንዳንድ ጊዜም ወደ መቀሌ ይጠቀማሉ። ስለዚህ ዱዋል አድርገው ሁለት አይነት ካፒታል ሲቲ አድርገው ነበር የሚንቀሳቀሱት። ነገር ግን ኢሚዲየትሊ አጼ ዮሐንስ ስልጣን ላይ እንደወጡ የሰሩት ስራ ምንድን ነው ሲባል የቴዎድሮስን ቪዥን ነው የተከተሉት። ስለዚህ እዛ ኤርትራ ላይ የሚገኙ በኦቶማን ኢጂፕሽያኖች ተይዘው የነበሩ ቦታዎችን እነሱ ማስለቀቅ። ግን አሁን ኢጅፕቶች ምንድን ነው በዚህ በኩል በምጽዋ በኩል ገብተዋል። በታች በኩል ደግሞ አድርገው በሱማሌ በኩል አድርገው ወደ ሀረር ገብተዋል። ግን ሀረር የኛ ነች ምናምን ነገር የሚል በጣም ብዙ ካምፓኒዎች ጦርነቶች ምናምን ነገር አድርገዋል። እሱ እናየዋለን። ባይዘወይ ኦቶማን ኢጂፕሽያኖች በዛ በኩል ሲመጡ የአፋር ጀግናዎች ብትንትናቸውን አውጥተዋቸዋል። አሁን ላይክ የአገሬው ሰው ማወቅ የሚገባው ነገር ማለት ነው፣ ወይ ደግሞ ሰምታችሁት የማታውቁት ኦሮሞ ጀስት እንደ ኦሮሞ ግሩፕ ወይ ደግሞ ፖለቲካል ሶሳይቲ ማለት ነው። ከነሱ ጋር ማአት ጦርነቶች አድርገዋል። በነዛ ጦርነቶች በሙሉ ኦልሞስት አብዛኛው ማለት ይቻላል ኦሮሞዎች ኦቶማን ኢጂፕሽያኖችን መጥተዋቸዋል። ይህም በኢትዮጵያ ታሪክ ለምን እንደማይነገር አይገባኝም። ነገር ግን ያንን አድርገዋል። አሁን በዋነኝነት ግን የምናየው በዛ በኩል መጥተው ሀረረኛ ናት ምናምን ነገር ሲሉ ከዛ ምንድነው አሁን እንግዲህ ሸዋ ላይ ያለው ዳይናስቲ አለ። አሁን እንደነገርኳችሁ የሶሎሞን ዳይናስቲ ነኝ የሚለው ነው። ከይኩኖ አምላክ ጀምሮ የተያዘ ዳይናስቲ ነው። እሱ የንግስና ይገባኛል ምናምን ብሎ ነው የሚያስበው። ሁሉም ከውጭ ያሉ ጠላቶች ይመጡ ያንን ዳይናስቲ ኮሚኒኬት ያደርጋሉ ውስጥ ኮንፍሊክት ለመፍጠር። ግብጾችም አንደኛ ለመፍጠር የፈለጉት ያንን ነው። ነገር ግን በወቅቱ ምኒልክና አጼ ዮሐንስ በሀረር ላይ የነበራቸው አቋም አንድ ነበረ። ሁለቱም ሀረር የኢትዮጵያ አካል ነች ብለው ተስማምተዋል። ከተስማሙ በኋላ አጼ ዮሐንስ በኤርትራ በኩል ማለት ነው በኤርትራ በኩል ከግብጾች ጋር ሊፋለሙ ሂደዋል ማለት ነው። እና ኢስማኤል ፓሻ የሚባል ነበር የግብፅ ንጉስ። እሱ በቃ ከታች ያለውን እስከ ቀይ ባህር ያለውን በሙሉ መንገድ ይዘዋለው፣ ብሉ ናይልንም እቆጣጠራለሁ ምናምን ነገር ብሎ በኤርትራ በኩል ነበር የገባው። አሁን ጦርነቱ በወቅቱ ስለ የኢትዮጵያ ጦር የተሰጠው እንትን ቫሊዩ በጣም ትንሽ ነው። ዘመዳል ሂደን በቃ እንዲህ አይነት መሳሪያ ስላለን በቃ እንዲህ ተቆጣጥረን እንመጣለን ነው። ነገር ግን ያጋጠማቸው ነገር በየተራራ በኩል የሚዋጋ የራስ አሉላ ጦር ማለት ነው ግብፅን በከፍተኛ ደረጃ ድባቅ ይመታታል። ላይክ ጉንደት ላይ ማለት ነው። ጉንደት ሌሎች በጣም ብዙ ጦርነቶች ይደረጋሉ። ጉንደት ላይ በሚያስደንቅ ሁኔታ ይሸነፋል። ባይዘዌ የጉንደት ጦርነት ለግብፅ ጀነራል ሁነው የመጡ አውሮፓውያኖችም ነበሩ። የአሜሪካን ሁሉ ጀነራሎችም እዛ ተሳትፈዋል፣ ጦርነቱ ላይ ተሳትፈዋል። ነገር ግን የራስ አሉላ ጦር ነው ብትንትናቸውን ያወጡ። ከዛ በኋላ ካይሮ ላይ ተሰበሰቡ። በቃ ይሄማ እንዲህ ሊሆን አይገባውም ምንድነው ነገር ብለው ለሁለተኛ ዙር ደግሞ እንትን ብለው ራሳቸውን አጠናክረው መጡ። የሁለተኛ ዙር ላይም ደግሞ ሲዋጉ እንደዚሁ የአሉላ ጦር በከፍተኛ ደረጃ እነሱን ድምጥማጣቸውን ያጠፈዋል። ከዛ ሶስተኛም ይዋጋሉ፣ ሶስተኛውንም ያሸንፏቸዋል። አጠቃላይ
የተደረጉትን ጦርነቶች በአጠቃላይ የራስ አሉላ ጦር በበላይነት እንትን ያደርገዋል። በዚህ ጊዜ ግብፅ ላይ ከፍተኛ ሀፍረት ሆነ። ሀፍረት ከሆነ በኋላ እዛ የነበሩበት ቦታ እባካችሁ አውጡን፣ በቃ ከዚህ መውጣት ነው የምንፈልገው ብለው 1884 ላይ እንግሊዝን እንትን በማድረግ ማለት ነው ኢንተርሚዲየተር በማድረግ ከዛ በኋላ ምን እንዲደረግ ይባል ትሪቲ ኦፍ ሆየት ወይ ደግሞ ትሪቲ ኦፍ አድዋ እንዲፈረም ይደረጋል ማለት ነው። በዚህ በትሪቲ ኦፍ ሆየት ወይ ደግሞ በትሪቲ ኦፍ አድዋ አንደኛ ግብጾች በሰላም እንዲወጡ ነው አንደኛው። ሁለተኛ ደረጃ ደግሞ እንግዲህ ከ1557 ጀምሮ ምጽዋ በኦቶማን ተርኮች ውስጥ የተያዘ ነው ብያቸዋለሁ። እና ኮስታል ኤሪያው በሙሉ በእኛ ኮንትሮል ውስጥ አልነበረም። ስለዚህ ያንን በ1884 በሁዌት ትሪቲ የእንትን ምጽዋ ወደ አፄ ዮሐንስ ግዛት እንዲካተት ይደረጋል ማለት ነው። ግብጾች አካባቢውን ይለቃሉ። ስለዚህ ከ300 ምናምን ዓመት በኋላ ምጽዋ ወደብ ወደ ምን መጣ ማለት ነው? ወደ ኢትዮጵያ ቴሪቶሪ ገባ ማለት ነው። ይህንን ያደረጉት ማን ናቸው ሲባል አፄ ዮሐንስ ናቸው። ስለዚህ የሀገሬው ሕዝብ በሙሉ ይህንን ታሪክ ዝም ብሎ ጆሮ እንደሌለው እንትን ማለት ሳይሆን አፄ ዮሐንስ ይህንን እንዳደረጉ ሊመሰክር ሊያውቅ ይገባዋል ማለት ነው አንደኛው። ሁለተኛ ብዙ ጦርነቶች ተደርገዋል ስፔሻሊ ከግብጾች ጋር። ብዙ የግብፅ ወዳጆችም ጦርነት ውስጥ ተሳትፈዋል። ነገር ግን እያንዳንዱን ጦርነት ያሸነፈው የራስ አሉላ ጦር ነው ማለት ነው። የራስ አሉላ ጦር ያንን ካሸነፈው በኋላ እና ምጽዋ በኢትዮጵያ ቁጥጥር ስር ከገባች በኋላ እዚህ ጋር የሚከሰተው ነገር ምንድን ነው? እንግሊዞች አሁን ግብጾችን እየተጠቀሙ እነዚህ ከማህዲስት የሚባል ኃይል መጥተዋል እንትን ሱዳን ላይ ማለት ነው። ስለዚህ ሱዳን ላይ ያላቸውን ኢንተረስት እሱን ለማስጠበቅ ግብጾችን እንደ ወታደር አድርገው ወደ ሱዳን ውስጥ ያስገቡ ነበረ፣ እንግሊዞች ማለት ነው ያስገቡ ነበረ። አሁን ምንድን ነው የሚሆነው? ግብጾቹ እዛ በገቡ ቁጥር ከመሐዲሶቹ የሚገጥማቸው እንትን የጦርነት አጸፋ በጣም ዘግናኝ ነው። ምንም ሊያደርጓቸው አልቻሉም። ኦኬ አሁን ኢምፓራራል ቱ ዚስ ማሰብ ያለባችሁን ክሪቲካል ፖይንቶች እነግራቸዋለሁ። አንድ ጣሊያን በዚህ ወቅት ወይ ደግሞ ከዚህ ወቅት በፊት ልክ ስዊዝ ካናል ይከፈታል ምናምን ነገር እንደተባለ እንግዲህ ጣሊያኖች በጣሊያን መንግስት አማካኝነት ሂዱና ቀይ ባህር ላይ ፖርት የሚሆን ቦታ ፈልጉ ተብለው ነበር። ይሄ 1869 ላይ ነው። 1869 ላይ 1869 ላይ የሆኑ የእንትን ካምፓኒዎች የጣሊያን የመርከብ ካምፓኒ ይመጣል። የት ነው የሚመጣው? ዛሬ አሰብ የሚባለው አካባቢ ነው። ከዛ በፊት አሰብ የሚባል ነገር የለም፣ ጎደብ የሚባል ነገር የለም፣ ምንም የሚባል ነገር የለም። አካባቢው በኢሳ ትራይቦች በአፋሮች የተያዘ ነው። ከዛ በፊት ማለት ነው። ምድሪ ባህር የሚባለው ኤርትራ ከላይ ቆቦ ላይ ያለችው አገርና እዚህ በአፋር በኩል ያለው እንደዚህ ሹጥጥ ያለው መሬት ሁለቱ የተለያዩ ግዛቶች ናቸው። አንድ ግዛቶች አልነበሩ፣ የተለያዩ ግዛቶች ናቸው። ይሄ ሎውላንዱ ላይ ያለው በአፋር ሱልጣኖች ቁጥጥር ስር ነው። ከላይ በኩል ደግሞ ያለው የምድሪ ባህሪ የሚባለው ከላይ በኩል ደግሞ ያለው ያው ሌላ አድሚኒስትሬሽን ነው ማለት ነው። ኦኬ ሌላ አድሚኒስትሬሽን። ስለዚህ አሁን ጣሊያኖች ምንድን ነው ይመጡና ይሄ አሁን አሰብ የሚባለውን አካባቢ ያዩታል። ከዛ እሱን ካዩት በኋላ ለፖርት መሆን ይችላል። በዚህ ጊዜ ምን ያደርጋሉ? እዛ አካባቢ ለነበሩ ሱልጣኖች ይህንን መግዛት እንፈልጋለን ይለዋል። ስለዚህ ሁለት ወንድማማች ሱልጣኖች ማለት ነው የአፋር ሱልጣኖች ያንን ኦኬ እንሸጠዋለን ይላሉ። አሁን እዚህ ጋር መረዳት ያለብን ጣሊያን አሁን አካባቢውን ለመያዝ አፕሮች እያደረገች ያለችው በኮሎኒ አይደለም። በቃ የሆነ መሬት አለ፣ ያንን መሬት ልሸጠው ነው። እነዚህ ሱልጣኖቹ ደግሞ ገዢ ያገኙ የጣሊያን የመርከብ ካምፓኒዎች ናቸው። ያንን
ከነዚህ ሱልጣኖች ምን ያደርጋሉ ማለት ነው? ይገዙታል ማለት ነው። አይ ቲንክ በ60,000 ሊሬ አካባቢ ነው የሚገዙት እንትኑን አሰብን አካባቢ ማለት ነው። አሰብን ከገዙ በኋላ እዛ ላይ ፖርት ይሰራል። ኦኬ ፖርት ይሰራል። ተመሳሳይ አይነት ፕሪንስፕል ፈረንሳይ ደግሞ ተጠቅማ እነዚህ ታጁራን ምናምን ነገር የሚባሉ የጅቡቲ ውስጥ ያሉ ፖርቶችን እንደዚሁ ከዛ አካባቢ ካሉ ሱልጣኖች የአፋርና የሶማሌ ሱልጣኖች እየተፈራረሙ እየገዙ ነው ያሉት ወደቦቹ ማለት ነው። ፈረንሳይ የዛ አካባቢ ለምንድን ነው የምትገዛው ከተባለ ኦልሬዲ ስዊዝ ካናል እየተከፈተ ስለሆነ እነዚህ ቦታዎች በሙሉ ስትራቴጂካሊ በጣም ኢምፖርታንት ነው የሚሆነው። ስለዚህ ጣሊያን አሰብ የሚባለው አካባቢ ተቀምጣለች። ፈረንሳይ ደግሞ ጅቡቲ ምናምን ነገር የሚባለው አካባቢ ላይ ተቀምጣለች። ሲሚላር ዘመን ነው እንግዲህ 1869 ጀምሮ ያሉ እንትኖች ናቸው፣ ግብይቶች ናቸው እንግዲህ አሁን እየተካሄዱ ያሉ። በ1869 ማን ነበር የኢትዮጵያ ንጉስ ከተባለ ደግሞ የላስታው ተክለ ሃይማኖት ወይ ደግሞ አጉሹም ጎበዜ ናቸው። አፄ ዮሐንስም ስቲል ስልጣን ላይ አልመጡም። በዚህ ጊዜ ነው ግብይቱ እየተካሄደ እየተጧጧፈ ያለው ማለት ነው። የኢትዮጵያ መንግስት ይሄ ኮንትሮል ነበረው አልነበረው? ለምንድን ያልነበረው ሲባል የገቨርንመንት ዲፊሽንሲ ስለነበረበት። ምክንያቱም ከዛ በፊት ሲያልፍ የነበረው የዘመነ መሳፍንትን ታይም ነው ሲያልፍ የነበረው። ገና ለገና ከውስጥ ያሉትን ችግሮች እነሱን እያጣራ ቴሪቶሪውን በፊት ተበታትነው ያሉ የሀገሪቷን ቴሪቶሪዎች እነሱን ኮምፓይል እያደረገ አሁን እዚህ ጋር አፄ ዮሐንስ እየከፈሉ ያሉት ከፍተኛ መስዋዕትነት አለ በኤርትራ ምድር እየተደረገ ነው ያለው። ገና አገሪቷ ስሪት ላይ ነች ያለችው፣ ስሪት ላይ ነው ያለችው። ዜርፎር ኮንትሮል አልነበራቸው። ይሄ ግብይት ማን ነው የሚያካሄደው፣ ለምንድን ነው የሚካሄደው ምናምን ነገር የሚባል ነገር እሱ የለም። ዜርፎር አሁን በነገርኳቸው ዘመን ጣሊያን ኦልሬዲ አሰብ የሚባለውን ኤሪያ ይዟል። ፈረንሳይ ደግሞ እነዚህ ታጁራን ምናምን ነገር የሚባሉ የጅቡቲ አካባቢ የነበሩ እንትኖችን ይዟል። አሁን እንግሊዝ እዚህ ጋር ፍራቸዋ ምንድን ነው? ፈረንሳይ መጥቶ ደግሞ እነ ምጽዋ ምናምን ነገር አካባቢ ሊይዝ ይችላል፣ ሌላውን ሊይዝ ይችላል። እሱ ከያዘ ደግሞ እኔ በዚህ አካባቢ እንዳልንቀሳቀስ ነው የሚያደርገኝ። ቢኮዝ እንደምታውቁት እንግዲህ እንግሊዝና ፈረንሳይ እሳትና ጭድ ናቸው ኢን ሂስትሪ። ኦኬ። ስለዚህ እንግሊዞች ምንድን ነው ያሰቡት? ምጽዋ የሚባለውን አካባቢ ለጣሊያን ለመስጠት ኦኬ። በዚህም ደግሞ የፈረንሳይን ኤክስፓንሽን በኢስት አፍሪካ ላይ ያለውን ኤክስፓንሽን በቀይ ባህር ላይ ያለውን እንትን ኮንትሮል ለማድረግ ነው። ኦኬ። ከዛ በኋላ ምን ያደርጋሉ? አሁን አፄ ዮሐንስ ምጽዋን ይዘውታል። ምጽዋን ይዘው እያለ እንግሊዞች ይመጡና የኔ ወታደሮች እንትን ውስጥ እነዚህ በመሀዲስቶች የግብፅ ወታደሮች ማለት ነው ታፍነዋል፣ ተይዘዋል። ጀነራል ሆየት ነው የሚባለው ሰውየው። እሱ መጥቶ አፄ ዮሐንስን ኔጎሽት ያደርጋቸዋል። ከዛ ኔጎሽት ሲያደርጋቸው እሱን ሂዱና አስፈቱልኝ፣ እኔ ደግሞ መሳሪያ ሰጣቸዋለሁ ይላቸዋል ለአፄ ዮሐንስ ማለት ነው። አሁን አፄ ዮሐንስ በዚህ ቦታ ላይ ኒውትራል መሆን ሲገባቸው ኒውትራል መሆን አልቻሉም። አሁን ትልቁ የአፄ ዮሐንስ ዲፊሽንሲ የሚመጣው እዚህ ጋር ነው። የአፄ ዮሐንስ አድሚኒስትሬሽን ዲፊሽንሲ የምትመጣው እዚህ ጋር ነው። ከዛ በኋላ ምንድን ነው የሚሏቸው? እናንተ ሂዱና ከመሀዲስቶች ጋር ተዋጉልኝ፣ ከዛ በኋላ ያንን ካስለቀቃችሁልኝ እኔ መሳሪያ ሰጣችኋለሁ። ኦኬ ይላል አፄ ዮሐንስ። ኦኬ። ከዛ በኋላ እሳቸው ወዴት ሄዳሉ? ወደ መሀዲስቶች ኩፊት የሚባል ጦርነት ሊያደርጉ ማለት ነው። ሲሄዱ እንግሊዞች ምን ያደርጋሉ? የእንግሊዝኛውን ቨርዥን ኦፍ ላይክ ትሪቲ ኦፍ ሁዌት ቅድም የነገርኳችሁ ማለት ነው 1984 የተፈረመውን እሱን ምን ብለው ያስቀምጡታል? ምጽዋን ኢትዮጵያ እንደማትፈልገው አድርገው የእንግሊዝኛ ቨርዥን ሰርተው ያንን ለጣሊያን ፕሬዘንት ያደርጉላቸዋል። በዛ ጣሊያኖች ደግሞ በቃ መታችሁ ይህንን አካባቢ እኮ መያዝ ትችላላችሁ ይሏቸዋል። በዚህ ጊዜ አፄ ዮሐንስ ከመሀዲስቶች ጋር ሊዋጉ ወደ ሱዳን ሲሄዱ ጣሊያን ደግሞ በምጽዋ በኩል አድርጎ ገብቶ እነዚህ ከረን ምናምን ነገር የሚባሉት ቦታዎች ላይ መሳሪያውን ደቅኖ ምናምን አድርጎ ምናምን ይህንን ሆኖ ይጠብቃቸዋል። ዚስ ዋት ሃፕንስ። አሁን እዚህ ጋር አፄ ዮሐንስን ማን የዋህ አደረጋቸው ነው? እንዴት የዋህ ሆኑ? ሁለተኛ ደረጃ ደግሞ ስለ ግብፅ አያገባቸውም፣
ስለ ሱዳን ሌላም ነገር አያገባቸውም። ስለ እንግሊዝም አያገባቸውም። የራሳቸውን ጥቅም ብቻ ፎከስ አድርገው ምጽዋን እንደተቆጣጠሩ አውሮፓ ለሚገኙ አገራቶች ደግሞ የተለያዩ ደብዳቤዎችን በመጻፍ የዲፕሎማሲ ስራዎችን በመስራት ያንን አካባቢ የያዘው የእሳቸው ንጉሥ ወይ ደግሞ የኢትዮጵያ ንጉሥን መሆኑን ያንን ግራንት እያደረጉ እነ እንግሊዝን እነ ጣሊያንን እነ ፈረንሳይን ማራቅ ሲገባቸው እሳቸው ገና ለገና ማህዲስቶችን ለመምታት ወሰኑ ማለት ነው። ይህንን እንግዲህ እያንዳንዱ ይህንን የሚሰማኝ ሰው በአጠቃላይ መፍረድ ይችላል። that was one of the biggest political failure of አፄ ዮሐንስ ማለት ነው። የአፄ ዮሐንስ ትልቁ ፌለራቸው እዚህ ጋር ነው የሚመጣው። ከዛ ሱዳን ጋር ሄዱ፣ ከሱዳን ጋር ተዋጉ፣ አሸነፉ። ሱዳንን ተዋግተው ከዛ ወደ ምጽዋና ነገር መተው ሲያዩ ጣሊያን መቶ ወሮታል። ተቀምጧል። ኦኬ ተቀምጧል። መሳሪያውን ደቅኖበታል ምናምን ነገርየው ከብዷል። ኦኬ አሁን እንግሊዝ ምንድነው አንደኛ ግብጾቹ እንዲለቀቁ ነበር፣ እሱን አስለቅቋል። ሁለተኛ ማህዲስቶች እንዲዳከሙ ነበር፣ እንዲዳከሙ አድርጓል። ሶስተኛ በፈረንሳይ ምጽዋን እንዳትይዘው ቀይ ባህር ላይ የነሱን ከፈረንሳይ ጋር ያላቸውን ሪቨሪ እሱን አጀስት ለማድረግ ምጽዋን ለጣሊያን ሰጥተዋል ማለት ነው። በሁሉም ተንኮላዊ በሆነ የፖለቲካ ዲፕሎማሲ እንግሊዝ የራሷን ጥቅም ሴኪር አድርጋለች። አፄ ዮሐንስ ግን ፌል አድርገዋል። ከዛ በኋላ አሁን አፄ ዮሐንስ ምን አተረፉ ማለት ነው? ሁለት ትልልቅ ጠላቶች አመጡ ማለት ነው። አንደኛው ጣሊያን፣ ሁለተኛው ትልቅ ጠላት ደግሞ ማህዲስት። ይሄ እንትን ያደርጋቸዋል። ከዛ በኋላ ራስ አሉላ እዛው ኤርትራ ውስጥ ነው የነበረው። ራስ አሉላ የኤርትራ ሀገረ ገዢ ነው የነበረው በወቅቱ ማለት ነው። የመረብ ምላሽ ነው የሚባለው። በየመረብ ምላሽ ሀገረ ገዢ ነው የነበረው። ግብጾችን ሲያገኛቸው እሱ በከፍተኛ ምት ይመታቸዋል። ሰዓቲ የሚባል ጦርነት ነው። ግብጾች ደግሞ የራሳቸውን እንትን አጠናክረው ሲመጡ ጦርነቱ ወደ ዶጋሊ ቀጠሮ እያዘለታል ማለት ነው። ዶጋሊ ላይ ደግሞ ከጣሊያኖች ጋር በሚዋጉ ጊዜ ዶጋመድ ያደርጓቸዋል እዛ ላይ ማለት ነው። የራስ አሉላ ትልቅ የጦርነት ክህሎት የታየበት ጦርነት ነው ዶጋሊ። ለኢትዮጵያም ለኤርትራም ለሁሉም ለዛ አካባቢ ለነበረ ትልቅ ድል ነው። ነገር ግን ጣሊያኖች ራሳቸውን አጠናክረው መዋጋት ጀመሩ። ከአፄ ዮሐንስ ጦር ጋር ነው የሚዋጉት ማለት ነው። አሁን በዚህ ጊዜ ጣሊያኖች ምን ያደርጋሉ? አሁንም እንደለመዱት የጎጃሞ ተክለ ሃይማኖት አለ፣ ንጉስ የሸዋ ንጉስ ደግሞ ሚኒሊክ አለ። ሁለቱን አፕሮች ያደርጓቸዋል ውስጥ ለውስጥ። ኦኬ እኛ መሳሪያ እንስጣችሁ፣ እኛ እንደዚህ እናደርግላችሁ፣ እንደዚህ እናደርግላችሁ፣ እናንተ ደግሞ አፄ ዮሐንስን ውጉና ስልጣን ያዙ ምናምን ነገር ይሏቸዋል። ግን አሁንም እሺ ነው ያሉት እነሱ። ኦኬ እሺ ነው ያሉት። እሺ ብለው ከጣሊያን ጋር ነው የሚስማሙት ማለት ነው። ይህንን ኢንተርሰፕሽን አፄ ዮሐንስ ይሰማሉ። ከሰሙ በኋላ ጎጃም ላይ የነበሩትን ንጉስ ሂደው ወታደራቸውን በሙሉ ድምጥማጡን ያጠፉታል ማለት ነው። ኔክስት ስቴፕ ወደ ሸዋ ይሁን አይሁን እያሉ ይህንን እያሰቡ እያለ ምን ይፈጠራል ማለት ነው? በጎንደር በኩል አድርጎ ማህዲስት ይገባል። ስለዚህ አሁን በሰሜን በኩል ጣሊያን አለ፣ በሸዋ በኩል ደግሞ ሚኒሊክ አለ፣ በጎንደር በኩል ደግሞ ማህዲስት ይገባል። ይሄ በሚገባበት ጊዜ አፄ ዮሐንስ የወሰዱት እንትን ኔክስት ሙቭ ማለት ነው። ኔክስት ሙቭ ያው ሚኒሊክን መተው ነው። አክቹዋሊ አንዳንድ ሰው ቄሶች መክረዋቸዋል ምናምን ነገር ይባላል። ነገር ግን ሚኒሊክን ይተውታል። ነገር ግን አንቶኒ ሊ የሚባል የጣሊያን ኤጀንት አለ። እሱ ኦልሬዲ ሚኒሊክን ሚት ያደርገዋል፣ ይገናኛሉ። ከተገናኙ በኋላ ፕሮፖዛል ያቀርበለታል። ያ ፕሮፖዛል ምንድን ነው? አንደኛ አፄ ዮሐንስን ማጥፋት አንደኛው። በሁለተኛ አፄ ዮሐንስ ከጠፉ በኋላ ሚኒሊክ ንጉሰ ነገስት እንደሚሆን፣ ሶስተኛ ደረጃ ደግሞ ንጉሰ ነገስት ሚኒሊክ በሚሆንበት ጊዜ የጣሊያን ኤርትራ ውስጥ የያዛቸውን ቴሪቶሪዎች ማለት ነው ቴሪቶሪዎች
ጣሊያን ቅኝ ግዢ ናቸው ብሎ ሚኒሊክ አፕሩቭ እንዲያደርግ እውቅና እንዲሰጥ ቀጥሎ የመሳሪያ ድጋፍ ከፍተኛ የሆነ የመሳሪያ ድጋፍ ለሚኒሊክ እንደሚደረግለት ማለት ነው። ይሄ አንቶኖሊ ለሚኒሊክ ያቀርብለታል። ሚኒሊክ በዚህ ይስማማል ማለት ይስማማል። ከዛ ከተስማማ በኋላ ምንድነው አፄ ዮሐንስ እንዴት ይጥፉ የሚባለው ነገር ብቻ ነው ካልኩሌት የሚደረገው ማለት ነው። እዚህ ጋር የምንመለከተው ነገር ሊትራሊ ሚኒሊክ ከጣሊያን ጋር አሁን በነገርኳቸው ነገሮች ተስማምቷል። ከዛ ከተስማማ በኋላ ጎንደር ላይ መሐዲስ ገብቷል። ሰሜንያው ጣሊያን አለ፣ ሚኒሊክ ደግሞ ከታች በኩል አለ። ሚኒሊክን ትተው ጣሊያንንም ትተው አፄ ዮሐንስ ወዴት ለመዝመት እንትን ያደርጋሉ ማለት ነው? ወደ ጎንደር። በዚህ ጊዜ የኤርትራ ምድሪ ባህሪ ነው፣ መደብ ምላሽ ነው የምትባለው። የመደብ ምላሽ መሪ የአካባቢ አስተዳዳሪ የነበሩት ራስ አሉላ ነበሩ። ራስ አሉላ ሁላ ጦራቸውን አስወጥተው ከዛ ከኤርትራ ምድር አስወጥተው ወዴት ሂደዋል ማለት ነው? ወደ ጎንደር ሂደዋል ማለት ነው። ወደ ጎንደር መተማ። አሁን ኤርትራውያኖች ያላቸው ቅያሜም እዚህ ጋር ነው። እኛን ጥለውን ሂደዋል የሚል ነው። እኛን ጥለውን ሂደዋል። ራስ አሉላንም ምናምን ባይዘዌ አሉላ ዘመኑን ሙሉ ኤርትራ ውስጥ ሲዋጋ ነው ያሳለፈው። የእሱ ታሪክ በሙሉ የኤርትራ ታሪክ ነው። ነገር ግን ኤርትራውያኖች ውስጥ ብዙ ተቀባይነት የለም። ለምንድን ነው ሲባል ብዙ ምክንያቶች ሊሰጡ ይችላሉ። አንደኛ እነሱ ራስ በራሳቸው ማስተዳደር ሊፈልጉ ይችላሉ። ኦር እዛ አካባቢ ያሉ እነዚህ ራሶች፣ ሀገረ ገዦች፣ መኮንንቶች ምናምን የሚባሉ አሉ። እነሱም ደግሞ በትግራይ ሰዎች መገዛት አይፈልጉም። እንዲህ አይነት ብቻ እንትን አላቸው፣ ፐርሰፕሽን አላቸው። ሜይንሊ ግን የራስ አሉላ ታሪክ የኤርትራ ታሪክ ነው። ዓለም የሚያውቀው እንደዛ። ስለዚህ ያንን ልናሰምርበትና ልናውቀው ይገባል ማለት ነው። ግን አፄ ዮሐንስ ወደ መተማ ከሄዱ በኋላ ጦርነት ውስጥ እንትን ይላሉ። በደንብ ዘልቀው ሲገቡ እሳቸው ይመታሉ ማለት ነው። ከዛ ከተመቱ በኋላ ያመጧቸዋል ወታደሮቻቸው። በሚያመጡባቸው ጊዜ ራስ መንገሻ ዮሐንስ የሚባሉ አሉ። የእህታቸው ልጅ ነው ይባላል። እሱ ንግስናቸውን እንዲቀበል ቃል ሰጥተው ከዛ በኋላ ህይወታቸው ታልፋለች ማለት ነው። ልክ ህይወታቸው እንዳለፈች ጣሊያን ወዲያው በነፃ ማለት ነው አስመራ ይገባል። ጣሊያን በነፃ አስመራ ይገባል። ሚኒሊክ ደግሞ ሸዋ ላይ የነበሩትን የራሳቸውን እንትኖች እንትን አድርገው ራስ መንገሻ ዮሐንስ እንትን ሳይሆን ማለት ነው ንጉስ ሳይሆን እሳቸው ቀድመው የኢትዮጵያ ንጉሠ ነገስት ነኝ ብለው ዲክሌር ያደርጋሉ ማለት ነው። ከዛ ያንን ካደረጉ በኋላ ብዙም አልቆየም፣ በወራቶች መካከል ማለት ነው። በወራቶች መካከል ምን ይደረጋል ማለት ነው? የውጫሌ ስምምነት ይፈረማል። ይህም ግንቦት ወር ውስጥ 1889 በአውሮፓውያን አቆጣጠር ማለት ነው። እዚህ የውጫሌ ስምምነት ላይ አንቀጽ 3 ላይ ጣሊያን የያዛቸው ግዛቶች ማለት ነው፣ በሰሜኑ የሀገሪቷ ክፍል የያዛቸው ግዛቶች ጣሊያን ኮሎኒ ወይ ደግሞ ቴሪቶሪ መሆናቸውን አክኖሌጅ የሚያደርግ። ስለዚህ ይህንን ሚኒሊክ ተቀብለዋል። አጠቃላይ 22 ነው 21 አንቀጾች አሉት። ነገር ግን በጣም ኢምፖርታንት የሚሆነው አንቀጽ 3 ስለሆነ አንቀጽ 3 ላይ የሚል አለ። ሌላኛው ደብረ ዘይን የሚባል አንድ እንትን አለ፣ የሃይማኖት ስፍራ ገዳም ዋሬቨር፣ እሱን የኢትዮጵያ መንግስት ነው የሚቆጣጠረው የሚል አለ። ነገር ግን ለሚሊተሪ ምናምን ፐርፐዝ አይሆንም ምናምን ነገር ይላል። ስለዚህ የውጫሌ ስምምነት ላይ ሊትራሊ ኤርትራ የሚባለው አሁን ምንድነው ጣሊያን ከስር በኩል ያለው የአሰብ የምትገኝበት በሞቃታማው ኤሪያ በአፋሮች ቁጥጥር ስር የነበረው ቀድሞ ማለት ነው። ሲደመር ደግሞ እዚህ ጋር ምድሪ ባህር የምትባለው ቆቡ ላይ ያለችው ማለት ነው። እነሱም ሁለቱን ደምሮ አንድ እንትን ያደርጋቸውና አንድ የቴሪቶሪ አካል ያደርግናቸውና ስማቸውን ኤርትራ ብሎ ይጠራዋል። ስለዚህ ኤርትራ የሚባለው ስም ከዚህ በኋላ የመጣ ስም ነው። ከዛ በፊት ኤርትራ አሁን ዛሬ ኤርትራውያንን በሚሉ ሰዎች መካከል
የሚታወቅ አይደለም። ስለዚህ ከዛ በኋላ የኤርትራ ኮሎኒ ይጸናል ማለት ነው። ይጸናል። ያ ከጸና በኋላ የሚከተሉት ስቴፖች ምንድን ናቸው? ምኒልክና ይሄ አንቶኖሊ የሚባለው ሰው እሱም አለ። እንግዲህ ወደ ትግራይ ሂደው መጀመሪያ ራስ አሉላ ተዋጋ፣ በቃ ከምኒልክ ጋር ተዋጋና ንግስናን አስመልስ የሚል ምክር ይሰጠዋል ራስ መንገሻ። ራስ መንገሻ ግን ኖ እኔ በሰላም ከምኒልክ ጋር መኖር ነው የምፈልገው ይላል። እዛ አካባቢ መጥተው የተለያዩ ሹማምንቶችን ይሾማሉ ማለት ነው ምኒልክ። እና አንደኛው መሸሻ ምናምን ነገር የሚባሉ ሰውዬ ነበሩ። እሳቸው የኤርትራ ቦርደሮች የሆኑ አሁን ወደ ጣሊያን ያልተካለሉ እና አድዋ ምናምን እነዚህን ጨምሮ እሱን እንትን እንዲል ነው። እኚህ መሸሻ የሚባሉት ሰውዬ ሞር ላይክ ጣሊያን ኮሎኒ ሜንታሊቲ በጣም የሚፈልጉት ናቸው ነው የሚባለው። ጣሊያንም እሳቸው ስልጣን እንዲይዙ ይፈልግ ነበረ። እሳቸውን እያግባባ ሌሎች መሬቶች ምናምን እንዲጨምር ማለት ነው። እሱም ሹመት ያገኛል። ራስ መንገሻም ምናምን ነገር ይሾማቸዋል። በጎንደር በምናምን በኩል የነበሩ ደግሞ ሹማምንቶች ለምኒልክ ይገብራሉ። ደን ምኒልክ ወደ ደቡብ ራሳቸውን ማስፋፋት ይጀምራሉ ማለት ነው። በዚህ ጊዜ ማን ነው የሚነሳው? የአኮሌ ግዛይ ውስጥ ያሉ ኃይለኛ ዋሬር አሉ፣ ጦረኛ ማለት ነው። ደጃዝማች ባህታ ሀጎስ የሚባሉ ማለት ነው። እሳቸው በጣም በከፍተኛ ደረጃ ከጣሊያን ጋር ፋይት ያደርጉ ነበር። ሌላው የራስ መንገሻ ጦርና የራስ አሉላ ጦር አሁንም ከውጫሌ ስምምነት በኋላ ኤርትራን ነፃ ለማውጣት ይዋጉ ነበር። አሁን ይህንን የኤርትራ ፖለቲከኞች አይናገሩትም። ይህንን መነገር ግን አለበት። እዚህ የራስ መንገሻ ጦር፣ የአሉላ ጦር፣ የባህታ ሀጎስ ጦር እነዚህ አንዳንድ ጊዜም በቅንጅት በሆነ አንዳንድ ጊዜም ደግሞ በየግል በመሆን ሁሉም ከጣሊያን ጋር ፋይት ያደርጉት ነበር። ከመች እስከ መች ሲባል ከ1889 እስከ 1895 ድረስ ለኤርትራ ነፃነት ፋይት ያደርጉ ነበር እና እዛ ጋር የሚገርሙት ባህታ ሀጎስ ማለት ነው በጣም የሚገርሙ ጀግና ናቸው። እሳቸው መጀመሪያ ጣሊያን አፕሮች አድርጓቸው ነበረ እና ብዙ መሬት ሁላ ሰጥቷቸው ነበር፣ ጣሊያን ያልተሰጠው ማለት ነው። ለእሳቸው ለብቻቸው ይሄ መሬት ያንተ ነው፣ እንዲህ ነው ብለዋቸው ነበር። ሌላ መዓት ስጦታዎች ሁላ ሰጥተዋቸው ነበር። ነገር ግን ያንን ሁላ ትተው ምንድን ነው የሆኑት ማለት ነው? በቃ ሪቤል ነው የሆኑት እና ብዙ የጣሊያን ኮሎኔሎችን ይገሉ ነበረ፣ ወታደሮችን ይገሉ ነበረ። በብዙ የጦር አውዶች ጣሊያንንም ያሸንፉት ነበር። ግን የኃይል ሚዛኑ የነበረው ወደ ጣሊያን ነው። ምክንያቱም ዘመናዊ መሳሪያዎችም ስለሚጠቀም፣ ቀጥሎም ደግሞ እንግዲህ አካባቢው ለብዙ ጊዜ በጦርነት እንትን ያለ ስለሆነ የሰው ኃይል የተዳከመ ስለነበረ በዚህ ሴናሪዮ እንትን በማለት እስላይክ የእንትኑ ሚዛኑ ወደ ጣሊያን ነው የነበረው። ራስ አሉላም እንደዚሁ ያደርግ ነበረ። አሁን እዚህ ጋር ጣሊያን ደግሞ ምንድን ነው የሚያደርገው? 1893 ላይ ከምኒልክ ጋር ይጣላል። በምን ሲባል በአንቀጽ 17። እሱም ደግሞ ጣሊያን እኛ ትርጉሙ ኢትዮጵያ የምትፈልጋቸውን ነገሮች ምናምን ነገር ከአውሮፓ ጋር የምትገናኘው በጣሊያን በኩል ነው የሚል ነው። ያ ማለት ኢትዮጵያ የጣሊያን ኮሎኒ ነች ነው። አሁን ሚኒሊክ መጀመሪያ ከጣሊያን ጋር ሲስማማ ዝም ብሎ ኤርትራ ላይ ተቀምጦ ወደ ኢትዮጵያ የሚመጣ አልመሰለውም። ነገር ግን በነበረው ፕላን መሰረት በምስራቅ ኢትዮጵያ በኩል ያለውን ፈረንሳይ ልትወስድ፣ በምዕራብ ኢትዮጵያ በኩል ያለውን ደግሞ እንግሊዝ ልትወስድ፣ ሌላኛው ከሰሜን ጀምሮ እስከታች ያለውን ደግሞ ጣሊያን ልትወስድ ነው ስምምነቱ። በአውሮፓውያኖቹ መካከል ያለው ስምምነት እሱ ነው። አሁን ሚኒሊክ የውጫሌን ስምምነት በሚፈርምበት ጊዜ እነዚህ ነገሮች ኮንሲደር አላረጋቸውም። እሱም ታሪክ ጀኔሬሽኑም ታሪክም ምናምን ነገር ይፋረደው። እዛ ላይ ብዙ ኢንፈሳይዝ ማድረግ አልፈልግም። ነገር ግን አሁን እዚህ ጋር አገርን ከራስ ስልጣን ባለማስበለጥ ገና ለገና ንጉሠ ነገሥት ለመባል የተፈረሙ ነገሮች ናቸው እንጂ አሁን እዛ ጋር አገር ይቅደም
እነ ባህታ ሐጎስ ኤርትራ ውስጥ አሉ። እነ ራስ መንገሻ እነ ራስ አሉላ ሌሎች ጉብዞችም ትግራይ ውስጥ አሉ። በጎንደር በጎጃምን በጣም ብዙ አርበኞች አሉ። እነሱን ሁሉ አስተባብረው ጣሊያን የመጣበትም በአጠቃላይ ያንን ለመመለስ ተጋድሎ ቢያደርጉ ነበር የዛሬ ጀኔሬሽን ይህንን ሁላ ስቃዩን አያይም ነበር። አይ ነገር ግን ሁሉም የሚፈልጉት ምንድን ነው? ከሀገር ጥቅም በላይ የራስ ንጉሠ ነገሥት መባል ነው። እሱ ኢንታየር አምቢሽን። ስለዚህ ምኒልክ እየተወነጨፈ ሄዶ እንትንን ስምምነት ውጫሌን ስምምነት የፈረመው እሱ ንጉሠ ነገሥት ሚኒሊክ ነው እንዲባል ነው። ራስ መንገሻን ለመቅደም ማለት ነው፣ ለመቅደም። ነገር ግን እዚህ ጋር አውሮፓውያኖቹ እየወጠኑ ያሉት አካባቢውን በአጠቃላይ በቅኝ ለመያዝ ነው። ነገር ግን እንደ እድል ሆኖ ወይ ደግሞ እንደ ኢትዮጵያዊነት ሆኖ ኢትዮጵያዊነት እጅ መስጠት ስለማይወድ በየሄደበት በጦርነት ቦታ ነፍሱን ደሙን ሁሉን ነገር እየለገሰ አካባቢውን ሲጠብቅ ነበር እና እዚህ ጋርም የተፈጠረው ነገር ይሄው ነው። መጨረሻ ላይ 1895 ላይ ባህታ ሐጎስ ይመታል፣ ህይወቱ ታልፋለች ማለት ነው። ለኔ ባህታ ሐጎስ የነበሩ ወታደሮች ከአኮለ ግዛይ ከማን ጋር ነው ጆይን ያደረጉት ከተባለ ከራስ መንገሻ ጦር ጋር ነው ጆይን ያደረጉት። ይህም የኤርትራ ፖለቲከኞችም ምኖችም ይህንን በትክክል በአፋቸው ሊናገሩት ይገባል። ቢካዝ ዛት ሂስትሪ ታሪኩ ይሄ ነው። ከዛ ተጋድለው መጨረሻ ላይ ጣሊያን ከማነው ስሙ ከምኒልክ ጋር በአንቀጽ 17 ሲጣላ አሁን ምንድነው ያደረገው? ተመልሶ እነ ራስ አሉላንና ራስ መንገሻን እነሱን አግባብቶ ከሚኒሊክ ጋር ለማዋጋት ነው። ወይም በቃ እኔ መሳሪያ ልስጣችሁና ሂዱና ሚኒሊክን ውጉ ሲላቸው ኢኒሺያሊ ተስማምተዋል። አሁንም እነሱ ተስማምተዋል ሚኒሊክን ሂደው ለመውጋት ማለት ነው። ኋላ ላይ ሲያዩት ግን ምንድነው ወደ እንትን ይገባል ያለው ጣሊያን አድግራት ሌሎችም እስከ መቀሌ ሌሎች ቦታዎችም እየመጣ ነው ያለው ጣሊያን ማለት ነው። አሁን ሚኒሊክም ደግሞ የጣሊያንን ወደዛ መግባት ሲመለከት ይሄ ነገር እንዴት ነው ወደ ሸዋ እየመጣ ነው የሚል አስተሳሰብም ጨምሯል። ሁለቱም ይዟል። ኋላ ላይ ራስ መንገሻና ራስ አሉላ ጣሊያንን በቃ ሂድ ዘርበል አንተ ብለው ከማን ጋር ሆኑ ማለት ነው? ከሚኒሊክ ጋር ሆኑ ማለት ነው። ን 1896 ላይ የአድዋ ጦርነት ይደረጋል። ከዚያ የአድዋ ጦርነት በሚደረግበት ጊዜ ሚኒሊክ በየአካባቢው የሚገኙ ወጣቶችን ከደቡብ፣ ከአማራ፣ ከኦሮሞ ከተለያዩ ያሉ ዋሪየሮችን ምኖችን በደንብ ኮምፓይል በማድረግ ወደ አድዋ ይሄድና አድዋ ላይ ይዋጋል። አድዋ ላይ ከተዋጋ በኋላ ጣሊያን ይመታል ማለት ጣሊያን ይመታል። ጣሊያን ከተመታ በኋላ ጦርነቱ በኢትዮጵያ አሸናፊነት ይደመደማል ማለት ነው። በኢትዮጵያ አሸናፊነት ከተደመደመ በኋላ በመላ ጣሊያን ብዙ አይነት የስልጣን ለውጦች ተደርገዋል። ጠቅላይ ሚኒስትሩ ሁሉ ስልጣን ለቀዋል። ሌሎች ብዙ ነገሮችም ተከስተዋል ማለት ነው። እንግዲህ በዚህኛው ቪዲዮ ኤርትራ ውስጥ የተደረጉ ጦርነቶች ምንድን ነበሩ? የአፄ ዮሐንስ ሮል ምንድን ነበረ? የራስ አሉላ ሮል ምንድን ነበረ? እንግሊዝ ምን አይነት አሻጥር ሰራች? አፄ ዮሐንስስ ምን አይነት ፖለቲካል ፌል አደረጉ? የሚለውን ነገሮች ተመልክተናል፣ አይተናል። ሚኒሊክ እንዴት አድርጎ ወደ ስልጣን እንደመጣም አይተናል። የውጫሌ ስምምነት ፕሪ ውጫሌ እና ዋናው ውጫሌ ስምምነቶች ከአንቶኒሊ ጋር የተደረጉ መግባባቶች በሚኒሊክ እና በጣሊያን መካከል ምንድን ነበር የሚለውንም ነገር አይተናል። ሁለቱ ይሄ የአፋር ኤሪያ የሚኖሩበት አሰብ ምናምን ነገር አካባቢ ያለበት እና ላይ ደግሞ የምድር ባህሪ ወይ ደግሞ ባህረ ነጋሽ ወይ ደግሞ መረብላሽ የሚባለው ሁለቱም ጆን አድርጎ ጣሊያን 1890 ላይ ኤርትራ የሚባል ስም ሰጥቶ የራሱ ኮሎኒ እንዳደርገው አይተናል። የውጫሌ ስምምነት ደግሞ ከተፈረመ በኋላ
ኤርትራ ውስጥ ያሉ አገር ወዳዶች እና ትግራይ ውስጥ ያሉ አገር ወዳዶች ከጣሊያን ጋር ሲፋለሙት እንደነበር እሱን አይተናል። መጨረሻ ላይ በአንቀጽ 17 አማካኝነት ምኒልክና ጣሊያን ስላልተግባቡ ወደ ጦርነት መግባታቸውንም አይተናል ማለት ነው። በሚቀጥለው ከአድዋ ጦርነት በኋላ ምን ተከሰተ የሚለውን እናያለን ማለት ነው።